ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የደናግል፣ የመነኮሳት፣ የቅዱሳን ሁሉ ስማቸው እንደየማዕረጋቸው እንደየክብራቸው ምስጋና ይገባቸዋል። ስማቸው የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የዕለቱን መርሐ ግብራችንን በጸሎት ጀምረናል። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን በመካከላችን ተገኝቶ እንዲመክረን የእርሱ መልካም ፈቃድ ይሆንልን። ይህችን ዕለት ለዝማሬ እግዚአብሔር ጠርቶናልና እንድናመሰግነው በዝማሬ እግዚአብሔር እናመሰግነዋለን። ሲሲታ ለነፍስ ቃለ እግዚአብሔር፣ የነፍስ ምግቧ ደግሞ ሕይወት የሆነውን የእግዚአብሔርን ቃል መማር መመገብ ነውና የዕለቱን ቃለ እግዚአብሔር የሚያስተምሩን መምህራችን በመካከላችን ይገኛሉ። ከዚያም በመቀጠል ለተወሰነ ደቂቃ ያክል የእግዚአብሔርን ድንቅ ስራ፣ የእግዚአብሔርን የማዳን ስራ፣ የእናታችን የድንግል ማርያምን የአማላጅነት የተወሰነ ምስክርነት ሰምተን በጸሎት የጀመርነውን መርሐ ግብራችንን በጸሎት አስረን ወደ የማረፊያችን እንሄዳለን ማለት ነው። ሁሉን ማከናወን የሚችል አምላካችን በመካከላችን ተገኝቶ ጉባኤያችን እንዲባርክልን የእርሱ መልካም ፈቃድ ይሆንልን። ከዚህ በመቀጠል የምንሄደው ወደ ዝማሬ ይሆናል። የዕለቱን ዝማሬ የሚያቀርቡልን ዘማሪ ዲያቆን ፍሬው ይሆናሉ። እሳቸው የሚዘምሩበትን እኛ ደግሞ ሰምተን ሕይወታችን በከፍል የምናፈራበትን ማስተዋል ልቦና እግዚአብሔር አምላክ ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አባቶቼ ካህናት፣ አበው መነኮሳት